ታድግ አዳምን ታድግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረትህ፣ ቸርነትህ፣ ይቅርታህና የአባትነት ፍቅርህ ሳይለየን እንደገና ደግሞ ለዚህ ለታላቁ ጾም እድል ሰጥተህን በዚህ ጊዜ በፊትህ እንድንሆን ስለረዳህን ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን። አምላካችን እግዚአብሔር ይሄ ጾም ለምድራችን፣ ለሀገራችን፣ ለቤተክርስቲያናችን ፈውስና ድህነት እንዲሆን ፈቃድ ይሁን። ጾማችን በከንቱ ሳይሆን በፊትህ የተወደደ መስዋዕት ሆኖ ለዓለማችን ሰላምና ፍቅር፣ አንድነት የሚያሰጥ ጾም እንዲሆንልን ፈቃድህ ይሆንልን። የቅዱሳን ረድኤት በረከት፣ ጸሎት፣ አማላጅነት አይለየን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ ኦርቶዶክሳውያን ወገኖቻችን እንኳን ለ2018 የታላቁ አብይ ጾም በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር ጾሙ የፍቅር፣ የሰላም፣ የአንድነት ጾም እንዲሆንልን ፈቃዱ ይሆንልን። በትንሣኤው የሕይወት እና የጽድቅ፣ የበረከት፣ የሰላም፣ የፍቅር ትንሣኤ በምድራችንና በቤተ ክርስቲያናችን በእያንዳንዳችንም እንዲሆን ፈቃዱ ይሆንልን። ዛሬ ስለ ጾም አስፈላጊነት አጠር ያለ መልእክት እንወያያለን እንደ እግዚአብሔር ፈቃድ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው እንደተለመደው 7 አጽዋማት አሉ። እነዚህ የ3ኛውና የ4ኛው ወር ጾም፣ እንደገና የ5ኛው ወር ገሃድ፣ እንደገና የ5ኛውና የ6ኛው ወር ጾም የአብይ ጾም ነው። የ6ኛው ወር ጾም በሁለት የተከፈለው ሲሆን በጠቅላላ አብይ ጾም ብለን የምንጠራው ጾም ነው። እንግዲህ የ7ኛው ወር ጾም አለ፣ የ12ኛው ወር ጾም አለ። እነዚህ አጠቃላይ ሲጠቃለሉ ከ195 ቀን እስከ 225 ቀን ይሆናሉ። ከዚህ በተጨማሪ የፈቃድ ጾም የሚባሉ አዲሱ ዓመት ከመጀመሩ በፊት፣ አሮጌው ዓመት ከማለቁ በፊት በጽዬ የምትጾም ጾም አለች፣ የፈቃድ ጾም። ከዚያም እንደገና ከመስከረም 26 እስከ ህዳር 6 ድረስ ያለው የእመቤታችን የስደት ጾም ምክንያት ተደርጎ አጠቃላይ ዓመቱን በሙሉ ጾም ነው ማለት እንችላለን። ስለዚህ ይሄ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ዘንድ የታወቀ ትክክለኛ ነገር ነው። ጾም እንደዚህ መጾም በቸብለ ክርስቲያን ትልቅ ምስጋና መስዋዕት ነው፣ መንፈሳዊ መስዋዕት ነው ጾም። ነገር ግን ይሄ ሁሉ ጾም እየተጾመ በዓመት እንዳው ከ300 ደርሷል። አሁን ቀን በላይ እየተጾመ ምንድን ነው ለውጥ ያላመጣው የሚለውን ነገር ስናስብ ኢሳይያስ፣ እግዚአብሔር በኢሳይያስ በኩል የጮኸው ጩኸት ይታየኛል እና በኢሳይያስ ያለው በኃይል ጩህ፣ አትቆጠብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረገ የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛ ፍርድ ይለምኑኛል። ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከትከንም። ሰውነታችንስ ስለምን አዋረድን? አንተም አላወክም ይላሉ የሚል ጾማቸውን እስራኤላውያን በጣም በዓመት ከ6 ጊዜ በላይ 6 አጽዋማት አሉ። እሱን አሁን በዚህ አልተነትንም። በተለይ ትንቢተ ዘካርያስን ማንበብ ትችላላችሁ። በዚህ ሁኔታ በእግዚአብሔር ፊት በጣም ተበሳጭተው እየጾምን ነው፣ እየጸለይን ነው፣ ሰውነታችን ተዋርዷል፣ አንተ ግን አልሰማህም ነው። ይሄ ዛሬም የኛም ጥያቄ ነው። በነገራችን ላይ እንጾማለን፣ እንጸለያለን ከዓመት 190 እስከ 225 ቀኖች እንጾማለን። ነገር ግን ምድራችን ከመከራ፣ ከጦርነት፣ ከረሃብ፣ ከመፈናቀል፣ ከችግር፣ ከጥላቻ አለቀቀችም። ለምን? እግዚአብሔር መልስ ሰጠ ለእስራኤላውያን። አሁንም ይሄ እግዚአብሔር ለእኛ የሚሰጠው መልስ ነው። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁ ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም እንደዚህ አይደለም አለ። እስራኤላውያንና እግዚአብሔር ሙግት ገጠሙ። እስራኤላውያን ለእግዚአብሔር ማመልከቻ አቀረቡ። ጾመናል፣ ጸልየናል፣ ሰውነታችን ደርቋል፣ አንተ ግን አልሰማህም።
እግዚአብሔር ደግሞ አዎ ጾማችኋል፣ ጸለያችኋል፣ ጾማችሁን እንደዋላችሁ አውቃለሁ፣ እንደውም በእኔ ቋንቋ ቁርሳችሁን እንደተዋችሁ አውቃለሁ፣ ነገር ግን እንደናንተ ፈቃድ ነው እንደኔ ፈቃድ አይደለም ማለት። እኔ የመረጥኩት ጾም ይህ አይደለም ማለት። እኔ የመረጥኩት ጾም እንደዚህ አይደለም ማለት። የመረጠውን ጾም አስቀምጧል። ዛሬ በዚህ 55 ቀናት ውስጥ እንድናደርግለት እግዚአብሔር የፈለገው ጾም ነው። ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ ግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይሄ ጾም በእግዚአብሔር ዘንድ የተወደደ ትለዋለህን? እኔስ የመረጥኩት ጾም ይህ አይደለም። እኛም ቢነግረን ቁርሳችሁን እየተዋችሁ ጧት መሄዳችሁ ነውን? ይሄ ነው ጾም? ጾም እንደዚህ ነው ወይ? በእግዚአብሔር ዘንድ የተወደደ ጾም ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞች ድሆች ወደ ቤትህ ታገባ ዘንድ፣ የተራቆሱትን ብታይ ታለብስ ዘንድ አይደለም? እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ በተገመተው ከ70 ሚሊዮን በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አሉ በዓለም። ከ70 ሚሊዮን እንኳን ባይሆን 10 ሚሊዮን ለጾም ታማኝ ቢሆንና ለቁርሱ ታማኝ ቢሆን በኢትዮጵያ ምድር ረሃብ አይኖርም። ረሃብተኛ የሚባል ነገር አለ። ራቁቱንም ሰው አይታይም። ያለ ቤት የሚኖር ሰው የለም። ስለዚህ ጾማችን ሊፈተሽ ይገባል። የሶስት ሰዎችን ጾም ምሳሌ ባደርግ ደስ ይለኛል። በብሉይ ኪዳን ውስጥ ያሉ 3 ጾማውያን አሉ። አንደኛ የዳንኤልን ጾም ብናስብ ደስ ይለኛል። ዳንኤል በስደት ነው የነበረው እና ደግሞ እስራኤላውያን የተሰደዱበትን ምክንያት ያውቃል። በበደል ምክንያት ነው የሰደዱት። እግዚአብሔር ጋር ተጣልተው በሕጉና በእነሱ መካከል ልዩነት ተፈጥሮ እግዚአብሔር አሳልፎ ሰጥቷቸው ነው የተሰደደው። እሱ በስደት ሆኖ ያንን ነገር አውቋል። በዚያ ስደት ውስጥ ሆኖ ወደ ኋላ ሲመለስ ታሪኩን ተመለከተ እና ሲጾም ነው የሚለው። መደበኛ ጾም እየጾመ ነው፣ ልክ አሁን እኔና እናንተ እንደምንጾመው። እኛ ስንጾም ዳንኤልን እንሆን ዘንድ ጥያቄ አቀርባለሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም ነው የሚለው። ስጾም መደበኛ ጾም ነው። በእስራኤላውያን ይጾሙ ከነበሩት፣ በአይሁድ ይጾሙ ከነበሩት ጾም በአንደኛው ነው ብዬ አምናለሁ። ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላክም ወደ እግዚአብሔር ጸለይኩ። ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአት ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝና ከፍርድ ፈቀቅ ብለናል። በስምህ ለነገሥታቶቻችን፣ ለአለቆቻችን፣ ለአባቶቻችን፣ ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ላንተ ነው፣ እንደ ዛሬው ሁሉ ለእኛ ለይሁዳ ሰዎች በኢየሩሳሌም ለሚቀመጡ ለእስራኤላውያን ሁሉ በቅርብና በሩቅ ላሉት አንተም በበደሉበት በደላቸው ምክንያት በተበተኑበት ሁሉ በፊትህ እናዘዛለሁ ነው የሚለው። እስቲ ወደኋላ ዞር ብለን በምድራችን አሁን እየተደረገ ያለው ነው። ወደኋላ 100 ዓመት እንሂድና እንይ። ስንት ሰው ሞቷል? ስንት ግፍ ተፈጽሟል? ስንት ነገሮች አሉ። በዚያ ውስጥ ሁላ ንስሐ አልገባንም። ዳንኤል ለህዝቡ ሁሉ ነው የሚለው። ይሄ መሪዎች ምኖች አይደለም፣ ሁላችን ነን። በተለይ በቤተ ክርስቲያን ውስጥ ያለን መንፈሳውያን ሰዎች ይሄ ይመለከተናል። እርግጥ ነው ጾማችንን እንውላለን፣ እናስቀድሳለን፣ እስከ 9 ሰዓት ምግብ አንበላም። ነገር ግን ስለተውነው ነገር ታማኞች ነን ወይ? አፍራጥስና ባስልዮስ የተባሉ የቤተ ክርስቲያን ሊቃውንት ስለ ጾም ሲናገሩ ምግብ መተው ብቻውን በቂ አይደለም። አዎ ምግብ ትተሃል፣ ነገር ግን የሰው ስጋ ትበላለህ። አዎ መጠጥ ትተሃል፣ ነገር ግን በነገር ሰክረሃል፣ በቂም ሰክረሃል ይላል። አዎ አልበላንም አልጠጣንም፣ ነገር ግን በሌብነት፣ በጉቦ፣ በርስ በርስ መጣላት፣ በመወነጃጀል እረክሰናል።
እንደዚህ ያለውን ጾም ትሉታላችሁ ወይ ነው የሚለው። ዳንኤል ይህንን ተረድቶ ነበር ንስሐ ያገባው። ዛሬ በዚህ 55 ቀን ውስጥ እስቲ ይህን እናዘዝ በእግዚአብሔር ፊት ሁላችን በእግዚአብሔር ፊት ተንበርክከን እስካሁን በተደረገው ነገር አምላክ ሆይ እባክህ ይቅር በለን ልንል ይገባናል። ሁለተኛው ነህምያ ነው። የነህምያ ጾም ነው ሁለተኛው፣ ወይም ጾም አስቴርን ልንል እንችላለን። ሁለት ናቸው፣ ነህምያና አስቴር በአንድ ዘመን። በነገራችን ላይ እነዚህ ሶስቱም በአንድ ዘመን የነበሩ ናቸው በስደት። አስቴር ደግሞ የጾመችው ጾም ህዝቧ ጠቅላላ ሞት ታውጆበት ነው። ጠቅላላ በዚያ ሀገር የነበረው አይሁድ አስቴር ንግስት ሆና በምትኖርበት የነበረው አይሁድ በሙሉ በ127 አገሮች ያለ አይሁድ እንዲገደል አዋጅ ታወጀ። አዋጁ እንዴት ነው? ሐማም ንጉሱን አርጤክስስ አንድ ህዝብ በህዝብ መካከል በአህዛብ መካከል በመንግስት ሀገሮች ሁሉ ተበትነዋል። ህጋቸውም ከህዝቡ ሁሉ ህግ የተለየ ነው። የንጉሱን ህግ አይጠብቁም። ንጉሱም ይተዋቸው ዘንድ አይገባም። ንጉሱም ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ግምጃ ቤት ያገቡት ዘንድ 10,000 መክሊት ብር የንጉሱን ስራ በሚሰሩ እጅ እመዝናለሁ። ሰው ለመግደል ትልቅ 10,000 መክሊት በጀት እመድባለሁ። ዋው! ይሄ አስቴር ንግስቱና የምትኖርበት አገር መንግስት ነው። ይህ አዋጅ ከታወጀብህ ምን ልትል ትችላለህ? እርግጠኛ ነኝ መሳሪያ አንስተንን ዋጋ ትላላችሁ ሊሆን ይችላል። ነገር ግን እሱ ብቻውን ሊያዋጣ አይችልም። ና መርዶክዮስ ነው ሰማ። ሌላውን መተረክ ትቼ ነው ጾሙን ብቻ ነው እዚህ ላይ እንትን የምለው። ሌላውን መጽሐፍ እየጻፍኩ ነው። እግዚአብሔር ቢረዳን ያን ጊዜ እናደርገዋለን። መርዶክዮስ አክራትዮስን ሂድና ለአስቴር እንዲህ በላት አለው። አንቺ በንጉስ ቤት ስለሆንኩ ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ከሌላ ይሆናልና ዝም አትበይ። በዚህ ጊዜ ቸል ብትይ መዳን ለአይሁድ ከሌላ ስፍራ ይሆናል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት ያመጣሽ ለዚህ እንደው ምን ይታወቃል ብሎ አስጠነቀቃት። እሷ ወዲያውኑ ጊዜ አላጠፋችም። ሂዱና ለህዝቤ አዋጅ ንገሩ አለች። እኔና ህዝቤ እንዳናልቅ እናንተም 3 ቀን አትብሉ አትጠጡ፣ እኔም ከደንገጠሮች ጋር እጾማለሁ አለች የሚል ነው። ስለዚህ 3 ቀን በእግዚአብሔር ፊት አነባች። እርግጠኛ ነኝ በደሏን ሁሉ ይዛ ቀርባለች። ይሄ ጾም ብቻ አይደለም፣ ነገ ለሚሞቱ ለብዙ ሰዎች የነፍስ ጥያቄ ነው። በመነጋው ላይ በሙሉ በምድሪቱ ላይ ያለ አይሁድ ሊገደል አዋጅና ቀን ተቆርጦለታል። አዋጁ ለየአገሩ ለ127 አገሮች ታውጇል። በዚህ ጊዜ አስቴር በእግዚአብሔር ፊት ቆመች። እግዚአብሔርም ጸሎቷን ሰማ። ወዲያው ያ ነገር ተገለበጠ። ሌላ ብዙ ልላችሁ አልችልም። እስቲ ቁጭ በሉና እንዳስቴር ጾሙ። እንደ ግብዝ ሳይሆን እንዳስቴር እስቲ ጾሙ። በቃ የላይ ሳይሆን በእግዚአብሔር ፊት በልባችሁ ተንበርክካችሁ። እርግጠኛ ነኝ ከንጉሱ ምግብ ለምንድን ነው የማትበይው ብሎ ጠይቋታል ብዬ አስባለሁ። የንጉሱ ሚስት እኮ ናት፣ ንግስት እኮ ናት። ለምንድን ነው ምግብ የማትበይው ብሏታል በጠይቃ። ነገር ግን ያንን ሁሉ አልፋ ጾመች። በቤተ መንግስት ሆና ምግብ ሳትበላ ውሃ ሳትጠጣ 3 ቀን ለህዝቧ ስትል። ያንዳንዳችሁ በስልጣን ያላችሁ ሁሉ ይሄ ነገር ለምድሪቱም ለሁሉም አይጠቅምም ብላችሁ ቁጭ ብላችሁ የምታዝኑበትና የምትጸልዩበት ጊዜ ነው። 3ኛውና የመጨረሻው ነህምያ ነው። ነህምያም እንደዚሁ በስደት ሀገር የሚኖር እንዲያውም የንጉስ ጠጅ አሳላፊ ነበር። ትልቅ ስራ ነበር። በአስቴር ጊዜ ነው ብዬ አስባለሁ። ትልቅ ስራ ነው። የንጉሱ ጠጅ አሳላፊ ማለት የንጉሱ የመጠጥ ቤት ኃላፊ ነው። ስለ ሀገሩ የሰማው ነገር አሳዘነው። ምድሩ ህዝቡ ተጎሳቁሏል። ምድሪቱ ተራቁታለች። አጠቃላይ ህዝቡ በሙሉ በመከራ ውስጥ ነው ያለው። ይህንን ሰማሁ ነው የሚለው። ይህን በሰማሁ ጊዜ
ቁጭ ብዬ አለቀስኩ፣ አነባሁ፣ በእግዚአብሔር ፊት ተናዘዝኩ ነው የሚለው። ኑዛዜውን እንዴት እንደተናዘዘው ይናገራል። በእግዚአብሔር ፊት በትክክል ቆሜ እግዚአብሔር ሆይ አንተ የእስራኤል አምላክ ሆይ በድለናል፣ አጥፍተናል። አዎ በፊትህ በነቢያቱ በኩል የተላለፈው መልእክት በሙሉ ወደኋላ ብለናል። ነገር ግን እግዚአብሔር ሆይ ዛሬ ደግሞ ወደኛ ተመለስ ብዬ አለቀስኩ። እናም አለቀሰ፣ እግዚአብሔር ሰማው፣ ንጉሱም የሚፈልገውን ነገር አደረገ። እንዲህ አለ አንድ ቦታ እኛ ያለንበትን ጉስቁልና የኢየሩሳሌምን መፍረስ በሮቿን በእሳት እንደተቃጠሉ ታያላችሁ። ከእንግዲህ ወዲህ መሳለቂያ እንዳንሆን ኑ ኢየሩሳሌምን ቅጥር እንስራ ብሎ ሄዶ ያንን ህዝብ ያንን ከተማ ለመስራት የሚያነሳሳ ጾም ነበር የጾመው። እግዚአብሔር ሰማው፣ ወደ ከተማው ሄዶ ከተማውን መስራት ጀመረ። ኦርቶዶክሳውያን ወገኖቻችን ዛሬ እኔና እናንተ ይህንን የምናደርግበት ጊዜ ላይ ነው ያለነው። የምንሰማው ታሪክ ሁሉ ትክክል አይደለም። ጦርነት እንሰማለን፣ መፈናቀል እንሰማለን፣ ረሃብ እንሰማለን። አጠቃላይ በምድሪቱ ውስጥ ያለ ማንኛውም ክፉ ነገር እንሰማለን። እስቲ በዚህ ጾም ለዚህ አንድ ላይ ሆነን በአንድ ልብ ሆነን በእግዚአብሔር ፊት እንቅረብ። እስቲ እግዚአብሔር ደግሞ ይሰማል ብዬ አስባለሁ። ይሄ ጾም በእውነት የፈውስ ጾም እንዲሆንልን በትንሣኤው ጊዜ የእያንዳንዳችን ልብ መነሳት ብቻ ሳይሆን የምድራችን የበረከት ትንሣኤ እንዲሆንልን እያንዳንዳችን እስቲ በዚህ ጾም ራሳችን ወደ ውስጣችን ተመልክተን ከግል ኃጢአታችን እስከ ጠቅላላ የሀገር ኃጢአት ድረስ እንናዘዝ። እግዚአብሔር ደግሞ ይሰማል ብዬ አምናለሁ። ጾሙ የበረከት የፍቅር የሰላም ጾም ይሆንልን። እግዚአብሔር አምላካችን ጾማችን ተቀብሎ ለምድራችን ፍቅርና ሰላም በረከት ያድልልን። ክብርና ምስጋና ለአምላካችን ይሁንልን ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር። አዳምን